YouTube.com ወሎዮች በተለያዩ ሴራ ወለጋ ላይ የተለያዩ ቦታ ላይ እንዲገደሉ ሲደረጉ ሙስሊም ናቸው ሙስሊም ተገደለ ሳይሆን በደማቸው ለመነገድ አማራ ተገደለ ብሎ የብሔር ግጭት ለማስነሳት ይሞክራሉ። አልሳካ ሲል ደግሞ አሁንም አርሲ ውስጥ አማራዎቹን ይገሉና አማራ ተገደለ ሳይሆን አሁን ደግሞ የእምነት ጦርነት የእምነት ችግር ለማስነሳት ኦርቶዶክስ ተገደለ ብሎ ወደ ሌላ ነገር ለመቀየር ይሞክራሉ። የትኛውም ነፍስ ያለ አግባብ መሞት የለባትም። አንዲት ነፍስ ያለ አግባብ መገደል የለባትም። ይሄ የእስልምና አቋም ነው። ነገር ግን በራስ ወገን ደም የራስን ፖለቲካ ዳር ለማድረስ መሞከር ይሄ የባሰ ጥፋት መፍጠር ነው። አንድ ለሙስሊም እታገላለሁ ብሎ የታጠቀ አንድ ኃይል የለም። አንድ እስኪ መስጂድ ላይ አንድ ቀን መሰሪያ ይዞ ተባርኮ የሚወጣ አይታችሁ ታውቃላችሁ እንዴ? በየቤተ ክርስቲያኑ ግን በመዋንበሳ ስም ለእምነት ነው የምንዋጋው ብሎ ተመርቆም ይወጣ ፋኖ ግን ቁጥር ስፍር የለውም። በየቦታው እየተፈለፈለ ነው። በየቦታው ወገኑን እየገደለ ነው። በእነሱ ነፍስ ደግሞ ድራማ ለመስራት እየሰራ ይገኛል። ይሄ ነገር ግን በጊዜው ሃይ መባል አለበት። መንግስትም በዚህ ቦታ ላይ እንዲህ አይነት ድርጊት ላይ ፈጣን የሆነ ማጣራት አድርጎ እርምጃ መውሰድ ይጠበቅበታል። የእያንዳንዱን ዜጋ ህይወት የመጠበቅ የመንግስት ግዴታ ነው። ተዋጋራችንን በጋራ እናልማ። ይሄ ነገር ግን ሁላችንም የትም አይደርሰንም። ኢንሻአላህ በሰፊው መለስበታለሁ።